ዛሬ ደግሞ መኪናችሁን የምታጸዱበትን ይዤላችሁ መጥቻለሁ። ሁሉንም አንድ ላይ ነው የሚይዘው። ፍሎሩን የምታጸዱበት አለው፣ ወንበር የምታጸዱበት አለው እና ይሄ ሁሉ አንድ ላይ ነው የሚመጣው። ያው የምታዩት ነገር እዚህ ውስጥ እንዳለ አለ። ቻርጅ ታረጉታላችሁ ሲያልቅ ደግሞ እና እያጸዳው አሳያችኋለሁ። ባለፈው እውነት ለመናገር ወንበሯን የምታጸዳ ብቻ እንትን ብዬን አሳይቻችሁ ነበረ። ዛሬ ደግሞ አያችሁ እዚህ ጋር ይሄኛው ወንበሩን ውስጥ ይሄ ውሃ የምትጠጡበት ኦር መጠጥ የምታስቀምጡበት ምናምን አላነኝ ወደ ውስጥ ገብታችሁ ማጽዳት የምትፈልጉበት ቦታ እንደዛ አድርጋችሁ ማጽዳት ትችላላችሁ ማለት ነው። በዛኛው ደግሞ በትልቁ ደግሞ መሬቱን ማጽዳት ትችላላችሁ ማለት ነው። እሱ ለመሬት ነው ማለት ነው። እውነት ለመናገር በጣም ነው የሚያጸዳው። ያው የኋላው ወንበሩ በተለይ በጣም ቆሽሿል። ያው የልጆች ቦታ ስለሆነ ስናክ ሲበሉ ኩኪስ ሲበሉ ምናምን እዛው እንትን ይላልና ያ በጣም ነበረ ያጸዳው። ግን ትንሽ በእንትን ብቻ ነው ከዛ በጨርቅ ምናምን ይሄ አላ ይሄ ስሙዚ ምናምን የተደፋበት ወፍራም ነገር እሱ በጨርቅ ነው የምታጸዱት፣ ያው ታውቁታላችሁ። እና መሬቱንም በደንብ አድርጎ ነው ያጸዳው። በጣም ወድጄዋለሁ። መሬቱ ላይም ባይዘዌ እዚህ ጠርዙ ላይ አያችሁ፣ ጠርዝ ላይ በዛኛው በቀጭኑ ቀይራችሁ ነው ማጽዳት ያለባችሁ። ፍሎሩን ብቻ ነው በትልቁ የምታጸዱት ማለት ነው። አያችሁ አይደለ? ፍሎሩ ላይ በደንብ ነው የሚያጸዳ፣ ሁሉንም ነገር ያነሳሳላችኋል። እና በቀጭኑ ደግሞ እንደዚህ መሀል ላይ ጥግ ላይ ያለውን ደግሞ ቀይራችሁ ማጽዳት ትችላላችሁ። በደንብ ነው የሚያጸዳው። እኔ በጣም ወድጄዋለሁ። ውጭ ላይ በጣም ብዙ ብር ስለሆነ የሚያስከፍሉት እኔ እንደዛ ማድረግ አልፈልግም። በራሴ ማጽዳት ነው የምፈልገው። ቢካዝ አይከብድም ይሄን ያይልና ያ ኦርደር ማድረግ ከፈለጋችሁ ሊንኩን ከስራ አስቀምጥላችኋለሁ። አያችሁታ መኪናው እንዴት እንደጸዳ። ፍሎሩ ቅድም በቃ ቆሸሽ ብሎ ነበረ እና ያ በጣም ነው የምወዳችሁ። መልካም ቀን ባይ